የነቢያት ሁሉ ተስፋቸው ይሄ ነው። ድንግል ትወልዳለች፣ አለቀ። ነፃ የሚያወጣ አምላክ፣ አለቅነት በጫንቃው የሆነ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት የሆነ እነዚህ ሁሉ ምን አይነት ስሞች ናቸው? እርሱነቱን የሚገልጹ የገላጭ ስሞች ናቸው። ኦኬ፣ እርሱነቱን የሚገልጹ የገላጭ ስሞች ናቸው። እና ሰው እንዲህ ያለ ልጅ ከሆነች ሴት ይወለዳል እየተባለ ነው። ከድንግሊቱ ልክ ቅዱስ ጳውሎስ በኋላ ላይ ይመጣና ምን ይላል? ገላትያ ምዕራፍ 4 ላይ እግዚአብሔር በዘመን ፍጻሜ በዘመን ፍጻሜ አሁን ነቢያቱ ሲያዩ ነበር። አርቀው ማለት ከሩቅ አይተው ነው ሊሳለሙት የሚችሉት። እና የዛ ዘመን ፍጻሜ ደረሰ። በዘመን ፍጻሜ ከሴት የተወለደ ልጁን ላከ ይላል አይደል? እግዚአብሔር ከሴት የተወለደ ከግንበታቸው የተወለደ ልጁን ላከ ይላል። በዘመን ፍጻሜ ከማን? ከሴት የተወለደው። አሁን የዘመኑ ፍጻሜ ማለት በዛ አነጋገር የጌታችን የክርስቶስ ኢየሱስ መምጣቱ ነው። የእርሱ መምጣት ከድንግሊቱ ነው። እና ምንድነው ነቢያቱ የሆነ ነፃ የሚያወጣን ጌታ እኮ ይመጣልናል፣ እርሱ ደግሞ የሚመጣው ከሆነች ድንግል ነው ብለው ነው እያሰቡ ያሉት። አስባችሁታል? እየጠበቁ ያሉት የሆነ ነፃ አውጪ መሲህ ክርስቶስ ይመጣልናል፣ ጌታ ይመጣልናል ብለው ነው ባይዜ የሚያስቡት። ነቢየ እግዚአብሔር ዳዊትም ይላል ጌታዬን ጠላቶችን በእግርህ መረገጫ ለእግርህ መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው ይላል። ሰው ጌታዬን ነው የሚለው። ጌታዬን እና ኢየሱስን ማለት ጌታ እግዚአብሔር አብ ማለት ነው። ጌታዬን እግዚአብሔር ወልድ ነው። ጌታዬን መሲሁን ማለት ነው። ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ይላል። በቀኝ የተቀመጠው ወልድ ጌታ ኢየሱስ አይደለም? በእግዚአብሔር አብ ቀኝ፣ በአብ ቀኝ የተቀመጠው ኢየሱስ ነው። እና አብን ጌታ አለና ኢየሱስ ደግሞ ጌታዬን በቀኝ ተቀመጥ አለ። አስቀድሞ ዳዊት ከ900 ዓመት ምናምን በፊት እኮ ከዛን ይህንን ነገር ያዝ ያደርግና ጌታችን ኢየሱስ አንድ ወቅት ላይ ፈሪሳውያንን ጠየቃቸው። ምን አትሉኝም? ምን ጠየቃቸው? እስቲ ስለ መሲህ ምን ትላላችሁ? የማን ልጅ ነው አላቸው። እና ፈሪሳውያንን መለስ አድርገው የዳዊት ልጅ ነው አሉት። መሲሁ ሲመጣ የዳዊት ልጅ እንደሆነ ይታወቃል። በቃ እግዚአብሔር ለዳዊት ማለ ከወገብህ ፍሬ በዙፋን ላይ አኖራለሁ ብሎ ሰው አይጸጸትም ተባለ። ሰው በዳዊት በኩል የሚመጣ ንጉሥ፣ ነፃ የሚያወጣ መሲህ እንዳለ ይታወቃል። ስለዛ የዳዊት ልጅ ነው አሉት። ጌታ ኢየሱስ ቀበል አድርግና የዳዊት ልጅ ነው አሉ። እንግዲያውስ የዳዊት ልጅ ከሆነ ዳዊት ታዲያ እንዴት በመንፈስ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ እንዴት አለው? እንደዛ ሲል እንዴት ጌታዬ ብሎ ጠራው አለ። መሲሁ የዳዊት ልጅ ነው። ተመልከቱ ጋይስ፣ መሲሁ የዳዊት ልጅ ነው። አዎ ኦኬ። መሲሁ ለዳዊት ልጁ ከሆነ ታዲያ ይሄ ዳዊት ራሱ መልሶ መሲሁን እንዴት ጌታ ያለው? የራሱን ልጅ ከራሱ ዘር የሚመጣውን ጌታዬ ብሎ ይጠራዋል በመንፈስ ገና ሳይመጣ ከ900 ዓመት በፊት እንዴት ጌታ ያለው ብሎ ጠየቃቸው። ከየት መልስ ይምጣ? ከየት መልስ ይምጣ? እንዴት ጌታ ያለው ግን ታውቃላችሁ? እናንተስ እንዴት ጌታ ሊለው ቻለ? ከ900 ዓመት በፊት ገና ከ900 ዓመት በኋላ ከልጅ ልጅ የሚመጣውን ጌታዬ አረ ዳዊት ያያችሁ ነው። እንዴት አለው ኢየሱስን? አሁን እዚህ ንግግር ላይ ዳዊት አስደንቆናል። የዛ የሚመጣው መሲህ ማንነት ደግሞ ስንመለከት ክርስቶስ ያስደንቀናል። አረ ኢየሱስ ያስደንቀናል። ያኔ ደግሞ አይደለ? እንዴት ጌታ ያለ? እስቲ እንዴት ጌታ ያለው? እንዴት ጌታ ሊሎች አለው? ኢየሱስ በሌላ ስፍራ ደግሞ ምን አለ? በዚህ ወራይ ለምሳሌ ምዕራፍ 16 ላይ እኔ የዳዊት ስርና ዘር ነኝ። እኔ የዳዊት ስርና ዘር አይደል? የሚያበራ የንጋ ኮከብ ነኝ ብሎ ጌታ ኢየሱስ ተናገረ። ኢየሱስ ለዳዊት ዘሩ ብቻ ሳይሆን ስሩም ጭምር ነው። አለቀ። ኢየሱስ ለዳዊት ዘሩ ነው። አዎ ከእርሱ ዘር ተገኝቷልና የዳዊት ዘሩ ነው። ግን የዳዊት ዘሩ ብቻ ግን አይደለም የኔ ተወዳጆች፣ የዳዊት ምኑም ጭምር ነው፣ ስሩም ጭምር ነው፣ አስገኙም ነው። ሁሉ በእርሱ ሆነ ተብሎ የተነገረለት የእግዚአብሔር ቃል ነው ኢየሱስ። የእግዚአብሔር ቃል ከመሆኑ አንጻር ሁሉ በእርሱ የተገኘ ስለሆነ ዳዊት ራሱን በእርሱ የተገኘ ነው። የዳዊት ስሩ አስገኘው ኢየሱስ ነው። የዳዊት አስገኘው የሆነው እርሱ ከዳዊት ደግሞ በስጋ ሲገኝ እናያለን። ስለዛ ክርስቶስ በስጋ ከአባቶች መጣ እንደተባለ የት ሮሜ 9 ለምሳሌ ምን ብሎ ተናገረ ቅዱስ ጳውሎስ? ሮሜ 9 ቁጥር 5 ላይ አባቶች ለእነርሱ ናቸውና ይልና ያው ለአይሁዳውያን አባቶችም ለእነርሱ ናቸውና ከእነርሱም ደግሞ ክርስቶስ በስጋ መጣ ይላል። ከእነርሱም ደግሞ ክርስቶስ በምን? በስጋ። ምክንያቱም አስቀድሞ
ከስጋ ውጭ ያለ ህልውና አለው። የእግዚአብሔር ቃል እንደመሆኑ መንፈስ ሆኖ የእግዚአብሔር ቃል እንደመሆኑ ያለ ስጋ ይኖር ነበረ ከዘላለም። እርሱ ግን በስጋ ከአባቶች መጣ። ኦኬ ምንድነው? ከእነርሱም ክርስቶስ በስጋ መጣ ይልና እርሱም ጌታ ኢየሱስ ማለት ነው። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው እና ለማንኛውም ጌታ ኢየሱስ የዳዊት ዘር ብቻ ሳይሆን ስሩም ጭምር ነውና ዳዊት ልጄ ብሎ ቢጠራው እንኳን ጌታዬ ይሏል ደግሞ መልሶ። ስለዛ ጌታዬን ጠላቶችን ለእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ብሎ ሲናገር ነው ያለና ሰው አሁን እነ ዳዊት ሳይቀሩ ጌታዬ ብሎ የሚጠብቁት የሆነ ልጅ አለ እና ያን ልጅ ደግሞ ሲጠብቁት ከድንግል ይወለዳል ብሎ ነበር ሲጠብቁ የነበሩት። ኦኬ ከሆነች ድንግል። ስለዛ የዛች ድንግል መምጣት ድንግሊቱ መጣች። ልጇ ሊመጣ ነው ስንጠብቀው የነበረው ይኸው ከድንግሊቱ ሊወለድ ነው። ድንግሊቱ እኮ መጣች ተብሎ የሚነገር ሁለቱን አንድ ላይ አድርጎ ነበር ሲያዩ ነበሩት ነቢያቱ ኢየሱስን ከእናቱ ጋር ሲያዩ ነበር። ማይ ብራዘር